ማርያም ቤዛዊት አትባልም። የዲያብሎስ መርዝ እኮ ገና አልተነቀልም። ገና እኮ ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ሕገ ወጥ ስብከት ነው። መስመር የሌለው የተንስት ስርዓተ ዘአንበሩ አበዊከ ንባብ ይቀትል ወመንፈስ ይሃዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። ብፁዕ ወቅዱስ አባታችን አቡነ ማትያስ፣ ብፁዕ አቡነ አብርሃም በጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅ ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ስም የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ምክንያቱም ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር፣ ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ።